አይ ፋሚሊ እንዴት ናችሁ? ዛሬ ደግሞ በጣም ቤታችን ብዙ ሃይላንድ አግኝተናል። ስለዚህ እሱን ሽጠን በምናገኘው ብር ቁርስ፣ ራት፣ ምሳ የሚያስችለን ከሆነ እንደዛ ለማድረግ አስበናል። እንደምታዩት ያለኝ ሃይላንድ ይህን ያህል ይመስላል። ሌትስ ጎ። እንግዲህ ፋሚሊ ይህንን ሃይላንድ ሰብስቤ በኬሻ አድርጌ ይዤ ልወጣ ነው። በሩ ተዘግቷል፣ ተከፈታተ። እንግዲህ ላጥ ላጥ እያልኩኝ ነው ዛሬ የሚሄደው። 10ኛ ፎቅ ነው ቤቴ እንደምታውቁት። ከ10ኛ ፎቅ ወርጄ ይሄንን ሃይላንድ ሽጬ የማገኘውን ብር አንዱ ሃይላንድ በ3 ብር ነው ብለውኛል። በጣም ብዙ ሃይላንድ ነው ወስጄ ሽጬ። ዘይትም የለኝም፣ ዘይት አልቆብኛል። ዘይት የሚገዛ ብር ከሆነልኝ ከዛ ደግሞ ቁርስ፣ ራት፣ ምሳ በቃ ዛሬ ጠዋት ነው የወጣሁት። አሁን ወደ 3 ሰዓት አካባቢ ነው። ቁርስ፣ ራት፣ ምሳ የሚያስችል አይነት ብር እንደማገኝ ተስፋ አደርጋለሁ ፋሚሊ። እንግዲህ ደረጃውን ላጥ እያልኩኝ እየወረድኩኝ ነው ያለሁት እንደምታዩት ፋሚሊ። እንግዲህ አካውንታችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እማጸናችኋለሁኝ። እንግዲህ ላጥላጣችንን ጀምረናል። ከዚህ ጀምረን ላጥ እያለን ወደ ሃይላንድ መሸጫ ቦታ ነው የምንሄደው። እንግዲህ ወደዛ አካባቢ በዚህ ጥፍ ብዬ ወደ ግራ ታጠፌ ነው የሚሄደው። እጥፍ ብዬ ሲሄድ ይህን የመሰለ ቤት አየሁኝ። የቤቴን ቤት በሆነ ብዬ ተመኘውኝ፣ ነገር ግን አይደለም። ከዛ ላጥ እያልኩኝ ሰፈር አይወዱኝም እንደምታዩት። ሌላ ቪዲዮ ልሰራ ስመጣ አባረውኛል። ያትች መኪና ላይ ነበር ቪዲዮ ልሰራ ያሰብኩት ያቸውን። ከዛ በኋላ እንግዲህ ቀጥታ እዛ አካባቢ በጣም የሃይላንድ ፋብሪካ ነገር አለ። እዛ ወስጄ እሸጥላቸዋለሁኝ። እዛ መቀረጽ አይቻልም ምናምን ይላሉ፣ ግን እኔ አልሰማቸውም። ሽጬ ቀርጬ ብሬን ይዤ ወደ ቤቴ መለሳለሁኝ። ኮሲ ነው እንደምታዩት፣ ኮሲ ለኮሲ ነው እንግዲህ እየሄድኩኝ ያለሁት። አንድ ምች ጥርቅም አድርጎኝ እንትን እንዳለ ይኸው እዛ ጋር ነው በጋይስ መሻገሪያ፣ በዚህ በኩል የለውም። በዛኛው በዚህ ነው እንግዲህ። ወንዙን አልፌ ነው የሚሻገረው። ወንዙን አልፌ ተሻገርኩኝ። ከዛ በኋላ ደረስኩኝ ፋሚሊ። እንግዲህ እንደምታዩት ነው ሃይላንዶች ምናምን እነዚህ በቃ ላስቲኮች ይዝ ነው የሚፈበረኩት። እንደምታዩት የሚያናግረኝ ሰው ግን አላገኘውም፣ ምክንያቱም ጩኸት ነው በጣም ማሽኑ በጣም ይጮኋል። ነገር ግን ማነው የሚመለከተው ሰው ማነው ኃላፊው የሚለውን እየጠየቅኩኝ ነው ያለሁት። እዛ ጋር ሂዳ አናግረው እያለኝ ነው። እዛ ጋር የለም ማንም የለም። ታዲያ ማነው የሚገዛኝ ሃይላንዱ? እንግዲህ እንደምታዩት ነው ጋይስ። ከዚህ ወደዚህ ከዚህኛው ወደ ዚህኛው ነው የሚቀየረው ታትሞ። ለምን እንደሚያገለግል ግን አላቅም። እንግዲህ አናግረው እያሉኝ ነው። ይኸው እዚህ ጋር ነው መሰል ሰውየው። አባ ኧረ አባ እየሰማኝ አይደለም። ነገር ግን አሁን ሳይሰማኝ አይቀርም። እንፈልገህ ነው እያለኝ ነው። ሃይላንዶች ሊሸጥ ነው አልኩት። ይኸው እዛ ጋር ነው የሚሸጠው አለኝ። እዛ ጋር ወስጄ ሸጥኩት። እንግዲህ ሽጬው እንደምታዩት 500 ብር ነው የሸጥኩት። እንግዲህ በ400 ብር ዘይት ገዛውኝ፣ በ50 ብር ደግሞ ሶሲ ገዛውኝ። 500 ብር ነው የሸጥኩት ጋይስ። በ50 ብር ሶሲ ገዛውኝ። ያያት ሶሲ እንደምታዩት ተንተከተከች። በርበሬ ነበረኝ በዘይት በአዲስ ዘይት ተደርጎ። ከዛ በኋላ 50 ብር ቅርታኝ ነበር። 10 ብር ጨምሬ በ20 ብር 3 እንጀራ ገዛውኝ። እንግዲህ እንደምታዩት 3 እንጀራ ገዝቻለሁኝ። ማለት ጠዋት ቁርስ፣ ምሳ፣ እራት ቻለ ማለት አይደል? ነገር ግን 3 ስለሆነ እንግዳ ስለጠራው ዛሬ 2 እንግዳ ስላለኝ ለ3 ሰው ነው የማቀርበው። እንደምታዩት ያት ሶሲ ተከሽና ይህንን መስሏል። እንደምታዩት በእንትን ሽጬ ይህንን ነው መግዛት የቻልኩት። እንደምታዩት አካውንታችንን ሰብስክራይብ በማድረግ ቤተሰቡ ነው። እባካችሁ ጸዴ ስራ ሰራላችኋለሁ። እንግዲህ ሞራሌ እየጠፋ ስለሆነ ነው። ይመቻችሁ። አመሰግናለሁ ፋሚሊያንስ። ይሜ